ግን በሁለት ደቂቃ ውስጥ እንድትናገርልኝ ወይ ደግሞ እንድትገልጸው የሚፈልገው ጉዳይ አለ። ሌሎች ብሔረሰቦች የኦሮሞ ህዝብ በዚህ ሰዓት ትግል እያደረገ ነውና በኦሮሞ ህዝብ ወይ ደግሞ ከኦሮሞ ትግል ጋር በምን መልኩ ሊሰለፉ ይችላሉ? እንደው አንተም የሌላ ብሔር ተወላጅ ስለሆንክ ምንድን ነው መደረግ ያለበት? ምክንያቱም የኦሮሞ ህዝብ በዚህ ሰዓት የህልውና አደጋ ውስጥ ነው ያለው። የህልውና አደጋ ብቻ ሳይሆን ደግሞ የፌዴራሊዝም ስርዓት ዋናው አከርካሪ ወይ ደግሞ የጀርባ አጥንት የሚባለው የኦሮሞ ህዝብ ነው። የኦሮሞ ህዝብ ከተመታና የኦሮሞ ህዝብ በዚህ አስቸጋሪ ወቅት ሌሎችን ድጋፍ የሚፈልግበት ሌላውም ለኔ ስል ምክንያቱም ነግ በኔ የሚባል ነገር አለና እንዴት ነው አብሮ መስራት የሚቻለው? ይሄንን ነው ታሳልፈንና ወደታችን እንቋጫለን። አጠራርገ ይሄ ከአሁን ካለው ስርዓትና መሪው ባህሪ ጋር የተያያዘ ነው። አሁን ያለው ስርዓትና መሪው ብሔር ብሔረሰቦችን የሚጠላ ነው። የሱ ደጋፊዎች ደግሞ አህዳዊ ስርዓት ወደ ኢትዮጵያ ይመለሳል ብለው የአህዳዊ ስርዓት አምላኪ የሆኑ የምኒልክ አምላኪ የሆኑ አሁን ኢትዮጵያ በምኒልክ አስተሳሰብ በአህዳዊ ስርዓተ መንግስት መመራት አለባት ብለው የሚያምኑ ሰዎች ናቸው። ከዚህ አንፃር አሁን ምን እርምጃ በምን ህዝብ ላይ ወሰደ አይደለም። ይሄ ስርዓት አሁን ይሄ ስርዓት በዚህ አቋሙ የህዝቦች ጠላት ነው። ይሄንን ነገር አንቀበልም ያሉ ህዝቦች ላይ እርምጃ መወሰድ አለበት ብሎ በጠላትነት የፈረጀ ጸረ ህዝብ የሆነ መንግስትና መሪ ነው አብይ አህመድ እንደ መሪ ማለት ነው። በዚህ መሪ መመራት የሚፈልግ ብሔር ብሔረሰብ የለም። የኦሮሞ ህዝብ እያደረገው ያለ ትግል እየከፈለው ያለ መስዋዕትነት ሌሎች ብሔሮች ለራሳቸው ሲሉ መደገፍ አለባቸው። ለራሳቸው ሲሉ መደገፍ አለባቸው። ለህልውናቸው ሲሉ ራስን በራስ ለማስተዳደር የራስን እድል በራስ ለመወሰን በዲሞክራሲያዊ መንገድ ምርጫ መሪዎች በመምረጥ የራሳቸውን መንግስት ለማቋቋም የሚፈልጉ ብሔር ብሔረሰቦች እየመጣ ያለ ሚኒሊካዊ አስተሳሰብ ሊበላቸው ሊቆረጥማቸው እየመጣ ያለ በጠቅላይ ሚኒስትር አብይ በአቶ ኢሳያስ እና እነዚህ ሁለቱ አምባገነኖች በሚደግፉ ጥቂት ጥቅመኞች እየመጣ ያለ ሊበላቸው እየተንቀሳቀሰ ያለ ኃይል መታገል ለአንድ ህዝብ የሚተው አይደለም። የጋራ ትግል ነው ይሄ ጉዳይ። የኦሮሞ ህዝብ ሲያካሂደው የቆየ ትግል አሁን እያካሄደው ያለ ትግል የብሔር ብሔረሰቦች ትግል ነው። ኢትዮጵያ የብሔር ብሔረሰቦችን የማድረግ ትግል ነው። ኦኤምኤን ለምሳሌ እንደ ሚዲያ አሁን ተዘግቷል። ኦኤምኤን ምን ሲሰራ ነበረ? የብሔር ብሔረሰቦችን ትግል ሲያቀጣጥል ለድምጽ አልባ ለሆኑ ብሔር ብሔረሰቦች ድምጽ ሲሆን ነበር። የኦሮሞ ታጋዮች የትግል መሪዎች ምን ሲታገሉ ነበረ? ስርዓቱን ሲታገሉ ነበረ። አብይ አህመድን ሲታገሉ ነበረ። በአብይ አህመድ አምሳያ የመጣውን አህዳዊ ምኒልካዊ ጨፍላቂ አስተሳሰብ ሲታገሉ ነበረ። የብሔር ብሔረሰቦችን ትግል ነበር ሲያቀነቅኑ የነበሩት። ይህ እያደረጉ እያሉ ነው የታሰሩት። አጫሉ የብሔር ብሔረሰቦችን ጸር የሆነውን ምኒልካዊ አስተሳሰብ ካሁን በፊት ምኒልክ የፈጸመው እንደ መሪ የፈጸመው በደል አይደለም። አሁን ይህ አስተሳሰብ ቤተ መንግስት እንደገባና ለዚህ አስተሳሰብ ለዚህ መሪ ሐውልት እንደቆመለት በመግለጹ ነው የተገደለው። ይሄ ስርዓት አሁን ተመልሶ ከመጣ በፊት ደግሞ በነበረበት ጊዜ የብሔር ብሔረሰቦች ጠላት ነበረ። ተመልሶ ከመጣም አሁን የብሔር ብሔረሰቦች ጠላት ነው የሚሆነው። ብሔር ብሔረሰቦችን የማጥፋት ስራ ነው። ብሔር ብሔረሰቦች ስንል ምንድነው? እዛ ውስጥ ያለን ዜጎች የምንጠላው በብሔራችን ነው። ከትግራይ በመምጣቴ ነው የአብይ አህመድ ደጋፊዎች የሚጠሉ። ከኦሮሞ በመምጣትህ ነው የአብይ አህመድ ደጋፊዎች የሚጠሉ። አብይን የሚደግፉበት ብቸኛው ምክንያት የነዚህ ብሔሮች ተወላጆች በማጥፋት በማሰር በመግደል ስለተሰማራ ነው። ስለዚህ አብይንም ጥቅመኛ ደጋፊዎቹም የመታገል ጉዳይ ለራስ ተብሎ የሚደረግ ነገር ነው። ትግራዋይ በመሆኔ የሚጠሉኝና በዚህ ምክንያት አብይን የሚደግፉ ሰዎች መታገል ለማንም ብዬ የማደርገው አይደለም፣ ለራሴ ስል የማደርገው ነው። እዚህ ላይ አደራ ማለት ያለብኝ ለአማራ ተወላጆች ነው። ለአማራ ጭቁን ህዝብ መንግስት አጥቶ ባህር ዳር ቀን
ሌሊት አዲስ አበባ በሚል በወረቀት በተላከ ምስለኔ ለሚተዳደረው ምስኪኑ የአማራ ህዝብ ይሄ ትግል ያንተም ትግል ነው። እንደ አንድ ብሔር የተጨቆንክ ብሔር ነህ። ሌሎች ህዝቦች የሚያደርጉት ትግል አንተን ከመጥላት የተነሳ አይደለም። አንተን አሁን ካለህበት መንግስት አልባነት አውጥቶ መንግስታዊ ጥበቃ በመረጥካቸው መሪዎች የመተዳደር መብት የሚያጎናጽፍ ትግል ነው። ይሄ ትግል አንተን የሚጎዳ አይደለም። ስለዚህ ይህንን ትግል መቀላቀል አለብህ። ያ በስካር ላይ ያላችሁ የአማራ ፖለቲከኞችና ልሂቃኖች የአብይ አህመድ መርከብ እየሰመጠች ነው። ከምትሰምጥ መርከብ ከምትሰምጡ ከመርከቧ ዘላችሁ ወጣችሁ ወደ ህዝብ ትግል ተቀላቀሉ። በየቦታው ትግል እያደረጋችሁ ያላችሁት የብሔር ብሔረሰብ ተወላጆች በሀገር ውስጥም በውጭም ያላችሁት የአማራ ህዝብን ከማንቋሸሽና ከመስደብ መታቀብ አለባችሁ። በአካባቢያችሁ የሚገኙ የአማራ ተወላጆችን አቅርቡ፣ ተንከባከቡ። ዜጎች ናቸው። እነሱ ፍትህ ይፈልጋሉ፣ ሰላም ይፈልጋሉ፣ በመረጡት መንግስት መተዳደር ይፈልጋሉ። የአብይ አህመድ መንግስት ቁጥር 1 የአማራ ህዝብ ጠላት ነው። አብይ አህመድ የፈጠራት ኢትዮጵያ አማራ ሰላም እንዳያገኝ የሽፍቶች መፈንጫ እንዲሆን ያደረገች ኢትዮጵያ ናት። በዚህ ውስጥ የተጠቀሙ የበፊቱ አህዳዊ ስርዓት ይመለሳል ብለው የሚያምኑና ብሔር ብሔረሰቦችን ለማጥፋት የተነሱ የአብይ እና የአቶ ኢሳያስ ደጋፊዎች እንጂ የአማራ ህዝብ ሆነ የኤርትራን ህዝብ አይወክሉ። ስለዚህ ይሄ መታወቅ አለበት። በጋራ እንታገል። የአብይ አህመድ ፀሐይ እየጠለቀች ነው። አብይ አህመድ ታሪክ የሚሆንበት ቀን ወደ ፍትህ የሚቀርብበት ተይዞ ማለት ነው። ላጠፋው ህይወትና ላፈሰሰው ደም ተጠያቂ የሚሆንበት ቀን ሩቅ አይደለም። ይሄንን ቀን እውን ለማድረግ ደግሞ ከጫፍ እስከ ጫፍ የብሔር ብሔረሰብ ተወላጆች የጎንዮሽ መጎሻሸም ትታችሁ ጠላታችን አንድና አንድ ብቻ ነው። የብሔር ብሔረሰቦች ራስን በራስ የማስተዳደርና የራስን እድል የመወሰንና በመረጡት መሪዎች የመመራትና ቋንቋቸው፣ ማንነታቸው፣ ባህላቸውን የመግለጽ መብት ለማፈን የተነሳ የአብይ አህመድ መንግስት ብቻ እና ተላላኪዎቹ ቅጥረኞቹ እንደነ ኢሳት ያሉ ሚዲያዎች ናቸው። በመንግስት ቁጥጥር ስር ውስጥ ያሉ ሚዲያዎች በየኤምባሲው ተሰግስገው ለአቶ ኢሳያስ ደጋፊ ኤርትራውያንና የአብይን ቅጥረኞች የሚያሰማሩ የስም ማጥፋትና የውሸት ዜና ሲያሰራጩ የሚውሉ ፌክ አካውንት ከፍተው በብሔር ብሔረሰቦች መካከል ጥርጣሬ እንዲፈጠር እየሰሩ ያሉ ናቸው። እነዚህን ታገሏቸው፣ ህዝብን ግን እንዳትነኩ። ስለዚህ ይሄንን ነው የምለው። አመሰግናለሁ። እሺ፣ እኔም አመሰግናለሁ አሉላ። እንግዲህ በአጠቃላይ ሁሉን ነገር አንተ ገልጸኸዋል። እኔ ምንም የምጨምረው ነገር የለኝም። አንድ ሁለት ነገሮችን ብቻ ብዬ ውይይታችንን ልቋጭ። የኦሮሞ ህዝብ ትግል በቀጥታ ከስርዓት ጋር ነው። የምኒልክ ስርዓት አቀንቃኞች ስንል ከአማራ ህዝብ ጋር ወስዶ የሚያላጥሙ የአህዳዊ ስርዓት አቀንቃኞች በአማራ ስር ተደብቀው የሚጓዙ የኦሮሞን ህዝብ ጥርጣሬ ውስጥ ለመክተት ኦሮሞ እነሱን ወይ ደግሞ ጸረ አማራ ትግል እያደረገ እንዳለ ወስዶ የሚንቀሳቀሱ ሰዎች ያ ትክክል እንዳልሆነ ለአማራ ህዝብ በዚሁ ለመናገር እወዳለሁ። ምንም አይነት ችግር የኦሮሞ ገበሬ ከአማራ ገበሬ ጋር የለበት። የአህዳዊ ስርዓት አቀንቃኞችና የፊውዳሊዝም ስርዓት ወዳጆች ናቸው። የአማራ ስር ተደብቀው የአማራን ገበሬ ከኦሮሞ ገበሬ ጋር፣ የአማራን ህዝብ ከኦሮሞ ማህበረሰብ ጋር ለማጣላት የሚያደርጉትን ፕሮፓጋንዳ እንድታቆሙ ከወዲሁ እንጠቁማለን። ያንን ወስዳችሁ የአማራ ህዝብና የኦሮሞ ህዝብ በሁለቱ ብሔሮች መሃል እየተደረገ ያለ ትግል አስመስላችሁ የምትሄዱ ሰዎች ቆም ብላችሁ እንድታስቡ። ስርዓት ያልፋል፣ ገዢዎች ያልፋሉ። ህዝብ ግን እድሜ ልኩን ዘለዓለም ዘንተ ዓለም አብሮ የሚኖር ህዝብ ነው። በፊትም አብሮ የሚኖር ነው። ኦሮሚያ እንኳን እናንተ እንደምታስቡት ተገንጥላ የምትወጣ ከሆነ በሚሊዮን የሚቆጠሩ የሌላ ብሔር ብሔረሰብ ኦሮሚያ ውስጥ የሚኖር ማህበረሰብ ከኦሮሞ ህዝብ ጋር የሚቀጥል ነው። ነገም ጎረቤት ሀገር ሆኖ የሚቀጥል ነው። እናንተ በምታስቡት መንገድ እንኳን ቢኬድ ከዛ ግን እንድትቆጠቡ፣ ዛሬ ህዝቦች መሃል እልቂት እንዳይመጣ እንድትቆጠቡ የምትናገሩት ሁሉ